ታንኪዩ አይባልም። እድሜ መጠየቅ ያው ሴት ልጅ ስትሆን እንዳትጠይቁ። አሁን የምታውቋቸው እንግሊዘኛ ስላለቁ መሰናበት ያስፈልጋል። ላይ በቃ እንገናኛለን ምናምን ለማለት ከፈለጋችሁ ላተር አይባልም። ሲነበብ ላተር እንዳትሉ። ሄሎ ኤቭሪዋን ኤንድ ዌልካም። እንግሊዘኛን ለመናገር ከምን ልጀምር ካላችሁ 7 ከሰላምታ ጀምሮ እስከ መሰናበቻ ድረስ የሚረዷችሁን አገላለጾች እናያለን። ሁሎችም ታውቋችሁ ይሆናል፣ ግን ማወቅና መናገር ፈጽሞ የተለያዩ ነገሮች ናቸው። ስለዚህ ከኔ ጋር እያወራችሁ እስከ መጨረሻው አብራችሁ ይቆዩ። ሌትስ ዳይቭ ኢን። መጀመሪያ ታዲያስ እንዴት ነህ፣ ታዲያስ እንዴት ነሽ ማለት ከፈለጋችሁ ምን ትላላችሁ? ሄሎ ሃው አር ዩ፣ ሄሎ ሃው አር ዩ ትላላችሁ። ከዛ ምላሻችሁ ምን ይሆናል? አም ፋይን ቴንክ ዩ፣ አም ፋይን ቴንክ ዩ። ታንኪዩ የሚሉ አሉ አንዳንዶች። ታንኪዩ አይባልም። ቴንኪዩ ቴንኪዩ እንደዚህ ነው የምትሉት። እሺ ስም ለመጠየቅ ስምህ ማን ነው፣ ስምሽ ማን ነው ለማለት ይሄን ታውቁታላችሁ። ዋትስ ዮር ኔም፣ ዋትስ ዮር ኔም ምላሻችሁ ማይ ኔም ኢዝ ብላችሁ የራሳችሁን ስም ማስገባት ነው። እኔ አቤል ነኝ ለምሳሌ ማይ ኔም ኢዝ አቤል። ቤቲ ከሆንሽ ማይ ኔም ኢዝ ቤቲ። ዳኒ ከሆንህ ማይ ኔም ኢዝ ዳኒ እያላችሁ መጠቀም ነው። ከዛ ከተዋወቃችሁ በኋላ ስለተዋወቅ ደስ ብሎኛል፣ ስለተዋወቅኩ ደስ ብሎኛል ለማለት ከፈለጋችሁ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ትላላችሁ። ከዛስ እኔም ስለተዋወቅን ደስ ብሎኛል፣ እኔም ስለተዋወቅኩሽ፣ እኔም ስለተዋወቅኩህ ደስ ብሎኛል ለማለትስ ቱን መጨመር ነው መጨረሻ ላይ። ናይስ ቱ ሚት ዩ ቱ፣ ናይስ ቱ ሚት ዩ ቱ፣ ናይስ ቱ ሚት ዩ ቱ ትላላችሁ። በነገራችን ላይ ይህ አገላለጽ አንድ ጊዜ ብቻ የምትጠቀሙት። ያንን ሰውዬ በነጋታው ከነገ በኋላም ባገኛችሁት ቁጥር ናይስ ቱ ሚት ዩ አትሉት፣ አንድ ጊዜ ነው የምትጠቀሙት። ሌላ ከየት ነው የመጣህ፣ ከየት ነው የመጣሽ ማለት ከፈለጋችሁስ where are you from፣ where are you from፣ where are you from ትላላችሁ። ኢትዮጵያን አይደለም? I'm from ኢትዮጵያ፣ I'm from ኢትዮጵያ ምላሻችሁ። እድሜ መጠየቅ ያው ሴት ልጅ ስትሆን እንዳትጠይቁ። ወንድ ልጅ ከሆነ ችግር የለም። እድሜ ስንት ነው ለማለት ከፈለጋችሁ how old are you፣ how old are you። ከዛስ እኔ 80 ዓመቴ ነው እንበልና I'm 80 years old። እናንተ ደግሞ 18 ዓመታችሁ ከሆነ I'm 18 years old። ሁለቶች ልዩነት መቼም ታውቃላችሁ። እሺ አሁን ጠጠር እናደርገውና እዚህ ምን ያህል ጊዜ ቆይታል ለማለት ከፈለጋችሁ how long have you been here፣ how long have you been here፣ how long have you been here እስኪ በሉት። ናይስ። 2 ወር ከቆያችሁ ለ2 ወራት ለማለት for 2 months፣ for 2 months። 3 ዓመት ከሆነ for 3 years። አሁን የምታውቋቸው እንግሊዘኛ ስላለቁ መሰናበት ያስፈልጋል። ላይ በቃ እንገናኛለን ምናምን ለማለት ከፈለጋችሁ see you later፣ see you later ትላላችሁ። ላተር አይባልም። ሲነበብ ላተር እንዳትሉ፣ ሌተር 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 እንደዚህ ነው የምትሉት። ወይም ደግሞ ይሄ ካልመጣላችሁ ባጭሩ ሲዩ ማለት ትችላላችሁ። ሲዩ ሲዩ። እስካሁን እየሰማችሁኝ ብቻ ሳይሆን አብራችሁ እያወራችሁ ከቆያችሁ እንደሚጠቅሟችሁ አልጠራጠርም። እናንተ ደግሞ ቪዲዮውን ሰብስክራይብ ኤንድ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። Thanks for watching. See you soon.